ጓደኛዬ ዙዙ ነገሩ ይበርዳን ነገ የተሻለ ይሆናል ማለሽ ሮስታን ብለን ዝም ስንል ጭራሽ እየተባባሰ የተለያዩ ቪዲዮዎች እየተሰሩብን ይገኛል። አላህን አትፈሩም? በእኛ በእህቶቻችሁ ላይ ስትቀጥፉ አይታችኋል። እዛ ቁጭ ብለን እኛ ስንናገር አይታችኋል። ባል እንፈልጋለን ብለን ስናወራትኝ ወይም ደግሞ እዛ ገብተን እኛ የተዳራጋር እንፈልጋለን ብለን ስንናገር አይታችሁናል። አላህን አትፈሩም? ቀልድ እንደተናገረች በሌላኛው ቀን ቪዲዮ ሰርታ ማስተባበያ ተናግራለች። እናንተ ግን በተለያየ ቪዲዮ እየሰራችሁብን ያላችሁ ሰዎች እኛ ሙእሚን እህቶቻችሁ ነን። አላህን አትፈሩም? ነገ ቀብር አለባችሁ፣ ነገ ሞት አለባችሁ። ያላያችሁትን ነገር አላህ Subhanahu Wa Ta'ala እኮ እስካላያችሁ ድረስ ወይም ደግሞ እስካልሰማችሁ ድረስ ያን ነገር እርግጠኛ ሆናችሁ አታውሩ ነው የተባለው። እንዴት እናንተ እርግጠኛ ሆናችሁ ታወራላችሁ? እኛ ስንናገር ሰምታችኋል? والله العظيم በዚህ ነገር እያንዳንዳችሁ የተናገራችሁ በሙሉ حسبي الله ونعم الوكيل ነገ በአላህ ዘንድ እንጠይቃችኋለን። አልহামዱሊላህ ረቢል ዓለሚን ባለም ላይ እኔ ብቻ ብቀር የተዳራ አጋር አጥቼ ብቻዬን ብቀር እንኳን በሚዲያ ባልፈልጌ አልመጣም። አላህ አለኝ። ምክንያቱም ያደግኩት በተርቢያ ነው፣ ያደግነው በተርቢያ ነው። ዙዙም ብትሆን እንደዛው። ግን ትንሽ ነገር እየጠበቃችሁ ስማችንን ለማጥፋት እንደዚህ ቆማችሁ ያላችሁ ሰዎች አላህ ይፋረዳችሁ። አሁንም ቢሆን ትንሽ አላህን የምትፈሩ ከሆነ የምትሰሩትን ቪዲዮ በሙሉ እየሰራችሁብንም ያላችሁ ሰዎች ዩቲዩብም ሆነ እዚህ ቲክታክ ላይ ያላችሁ ሰዎች ቪዲዮዎቻችንን በእኛ ስም የምትነግዱ አቁሙ። ቪዲዮዎችን በሙሉ አጥፉልን። والله አፉ አንላችሁም። አይ የምትሉ ከሆነ ደግሞ ነገ አላህ ዘንድ ሁላችንም እንቆማለን፣ ሁላችንም ሟቾች ነን። ይህን እንዳትረሱ። አላህ Subhanahu Wa Ta'ala አይደለም የሰዎችን ሐቅ ቀርቶ የእንስሳን ሐቅ እንኳን የሚመልስ ጌታ ነው ያለን። የዛኔ እንፋረዳለን። والله العظيم አሁንም ስማችንን የምታጠፉ ሰዎች አላህን ልትፈሩ ይገባል። ጌቶች ሁሉ ጌታ የሆነው አላህ Subhanahu Wa Ta'ala ምህረቱ ለከት የለው መሐሪ ነው። ከማይምራቸው ነገሮች ውስጥ አንዱ ግን የሰውን ሐቅ ነው። የሰው ሐቅ ገንዘብ ብቻ አይደለም። ያንድን ሰው ስም በባጥል ካመጣችሁ ሸረፉን ከነካችሁ ከዛ ሰው ጀርባ ላወራችሁት ነገር ያ ሰው አፉ ካላላችሁ ነገ በአኺራ ይተሳሰባችኋል። እኔም ሞንክ ጓደኛዬ ስማችንን ሸረፋችንን በባጥል ላመጣችሁ حسبي الله ونعم الوكيل ነገ በአኺራ በአላህ ዘንድ والله العظيم እንተሳሰባችኋለን። ከኛ አንደበት ላልሰማችሁት ቃል ከኛ አንደበት ላልወጣው ቃል እስቲ ብላችኋል ካላችሁ አምጡት። እኔ ሞንኩሳ ማንኛውም ወንድ የሚመኘን ኹልቅም አኽላቅም ያለን ሙሉ ሴቶች ነን። ሚዲያ ላይ ወተን ገሌን ከገሌ አዳሩ ወይ ባልፈልጉልን እምንል ሴቶች እንዳልሆነ ህሊናችሁ ያውቃል። ግን መውደቃችንን የምትጠብቁ መውደቂያችንን እንዲምታሰፈስፉ ሰዎች ይችን እድል ተጠቀማችሁ ነበርን። በቦታው ይሄ ሲወራ አልነበርንም። እኛ አላልንም። እንደናንተው እንደዚሁ ቪዲዮ ሰርታችሁ ስትመነሽኑን ነው ያየነው። ስለዚህ ምንድነው የኛ ምላሽ? حسبنا ونعم الوكيل ነገ በአላህ ዘንድ እናንተን እንተሳሰባችኋለን። ወዬ እንዴና ሳኒናት የጠራች ምን ተፈጥሮ? ወንድሜ ሳውዲ ጅዳ ላይ አንድ ሰው ፈልገን ነበር። ወንድም ይሁን ሴትም ይሁን ጆከር ወዬ ምንድነው? ሳርዬ ምን ሆነሽ ነው? እሺ ሳውዲ ጅዳ ላይ ወንድም ይሁን ሴትም ይሁን አንድ እህታችንን የሚያግዝልን ሰው ፈልገን ነው። ምን ሆና ነው? ተደፍራ። ማን የደፈራት? አታውቃቸውም። ሀበሻ ናቸው? አበሻ ናቸው። አዎ ግን አታውቃቸውም። ማክስ ለብሰዋል። ከስራ ግሩፕ ስራ አለ ብለው ነው የወሰዷት። የቷ ናት? እድለቢሷ የምትለው እድለቢሷ እና